በቃ አንቺ ማለት ይሄ ነሽ። እሷ ምንድነች? ካርቶን ነች። አሁን አንዳንዱ ሰው ምንድነው ያለው? ካርቶን ነች አለ። እስቲ ፍቹ። ሌላስ? እሷ አቦወለድ ነች። ደግሞ ካርቶን ብቻ አይደለችም። ካርቶን ውስጥ ቆይ አቦወለድም አለ። በቃ አንዳንድ ሰው ምን ያደርጋል? በቃ እኔ አቦወለድ ነኝ ብሎ ይሄዳል። እሷ ይሄ ብቻ አይደለችም። እስቲ ሌላም አለ። እሷ ቅድም ነበር ያላችሁት እናት ካርቶን ነች አላችሁ። ውስጡ ያለውን ስላላወቃችሁ ብታውቁ ኖሮ አቦወለድ ነች ትላላችሁ። ምትበላ ነች ትላላችሁ። ምጣፍጥ ነች ትላላችሁ። የመጀመሪያውን ብቻ ስታዩ እንትላል። ጠለቅ ብላችሁ ስታዩ ደግሞ ብርም አላት። እንዴ ብር ነች፣ ውስጧ ገንዘብ አለ። አሁን የመጀመሪያውን ዲፊኒሽን እያስተካከላችሁ የምትመጡት ሰው እንዲህ ነው የሚገምታችሁ። ዲያቆን ነው ይላል እንደዚህ፣ ወይም ደግሞ እንደዚህ አይቶ ምስኪን ነው ይላል። ጠለቅ እያልክ ስትገባ ነው ማን እንደሆንክ የሚታወቀው። አንተ ይኸው ዛሬ ጸለይኩልህ እንደሚሉ ብቻ አይደለህም። አንተ አሜን በል። እንደሚሉ ብቻ አይደለም፣ ውስጥ ብዙ የሚዘረዘር ሀብት አለ። አሜን በል። እሺ ሌላስ? ኤቭሪ ዴይ ኤቭሪ ዊክ ኤቭሪ ይር ውስጥ ያለው ነገር መውጣት ነው የሚጀምረው። ካርቶን ለሚሉ ሰዎች ዝም ብለህ እጅ አትስጥ። ምን ሆነ ነው? ምን አይነት ነገር ደግሞ እስቲ ያመናል። ልክ እንደዚህ ነው እናንተ ውስጥ ያለው ነገር ዘንድሮ ቁልፎቻችሁ ይገባል። በኢየሱስም ይሆንላችኋል። ባለም ጩሁና አሜን በል። አንዳንድ ሰዎች በዚህ ብቻ ይገምቷቸዋል፣ ሌሎች ሰዎች በዚህ ብቻ ይገምቷቸዋል። አይደለም። እናንተ ውስጥ ወደ ውስጥ ማንነታችሁ ከዚህ ከሚበላና ከሚጠጣ ያለፈ ለብዙ ትውልድ በር ከፋች የሆነ ቁልፍ ውስጣችሁ አለ። እስቲ በደንብ አድርጋችሁ አሜን ይባላል። በየምዕራፉ ከላያችሁ ላይ ባወለቃችሁት ቁጥር ካንዱ ወደ ሌላው መጨረሻ ላይ ወርቅ ሆና ተገኘች። በሳት ስትፈተን ውበቷ የሚጨምር አቅሟ የሚጨምር። አንዳንድ ሰው ልብስህን አይቶ ይገምታል፣ ሌላ ሰው ትምህርትን አይቶ ይገምታል፣ አንዳንድ ሰው ቁመትን አይቶ ይገምታል። ዛሬ እነግርሃለሁ በእሳት ውስጥ አልፎ የሚሄድ ለብዙ ትውልድ የሚበቃ በረከት ከውስጥ ይወጣል። በደም ጩሁና አሜን በል።